ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር አባታችን ሆይ በተቀደሰችው ስፍራ በሰማያዊቷ ርስት በፊትህ ተገኝተን እንድናመልክ ዘላለማዊ የሆነውን የሕይወትን ቃል እንድንሰማ ሰማያዊ በረከት እንድናገኝ በዚህ ቅዱስ ስፍራ በምሕረትህ ስለሰበሰብከን ከሁሉም አስቀድሞ ክብርና ምስጋና ላንተ ይሁን። ሁልጊዜ በእናትነቷ በምልጃዋ የማትለየን እናታችን እመቤታችን ቅድስት ድንግል ማርያም ሊቀ መላእክት ቅዱስ ዑራኤል በጉባኤያችን ይገኙልን። በዚህ ቅዱስ ስፍራ እግዚአብሔርን በማገልገል የምትተጉ አባቶች ካህናት፣ ወንድሞች ዲያቆናት፣ ይልቁንም የምስራች የሆነውን ወንጌል ለሕዝቡ በማዳረስ የምትተጉ መምህራን በዚህ ቅዱስ ስፍራ በረከትን እንድታገኙ የተመረጣችሁና የተለያችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን የአስራት ልጆች የሊቀ መላእክት የቅዱስ ዑራኤል ወዳጆች አባቶችና እናቶች ወንድሞችና እህቶች ሁላችሁም በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? እንደምንስ እስከዚችን ሰዓት ደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ለስሙ የሚገባውን ክብር እንድንሰጥ በረከት እንድናገኝ ለበረከትም እንድንሆን የመረጠን የለየን የአባቶቻችን የቅዱሳን አምላክ የእኛም አምላካችን በድጋሚ ስሙ የተመሰገነ ይሁን። ግን እንደ እግዚአብሔር እንደ አምላካችን መልካም ፈቃድ በዓሉ እጅግ ታላቅ በዓል ሰፊ መርሃ ግብር ስላለ አጠር ላለች ደቂቃ በእግዚአብሔር ቤት በፊቱ የምንቆይበት ርዕስ የሉቃስ ወንጌል ምዕራፍ 2 ቁጥር 30 ላይ እስመ ርእያ አዕይንቴ አድኅኖተከ፣ ዓይኖች ማዳንህን አይተዋል ይላል። እንደ እግዚአብሔር ቃል ይህንን ሐሳብ መነሻ ስናደርግ ዘመኑ ዘመነ አስተርእዮ የመገለጥ የመታየት የመዳሰስ ብሎም ደግሞ ከእርሱ ጋር አብረን የምንታይበት ዘመን ስለሆነ የክርስቶስን መምጣት አብዝተን በዜማም በንባብም በትምህርትም በሁሉም የምናመሰጥርበት ዘመን ስለሆነ በዛን ዘመን ኢየሱስ ክርስቶስ በነበረበት በዚያን ጊዜም ይህንን ዕድል ያገኙት ለዓለሙ ሁሉ የተገለጠውን ብርሃን ያዩት ትንሾች ስለነበሩና እርሱ በዓለሙ ሁሉ ሞልቶ ሰዎች ጎድለው በዓሉን አሳልፈው ነበረ። እግዚአብሔር ረድቷቸው በዛን ዘመን ደግሞ ይህንን እንዲያዩ በዕድሜ እንኳን እጅግ በጣም ሸምግለው ካልጋቸው ላይ ተጣብቀው የእሱ መምጣት ከሚናፍቁት መካከል አንዱ ዓይኖቹ እንዲያይለት በብዛት ሲመኝ የነበረው የዛሬው ያነሳነው ባለ ርዕስ ቀድሞ የነበረ አረጋዊ የሚባል ስምዖን የሚባል ጻድቅ የዋህ ትሑት እግዚአብሔርን የሚፈራ ሰው ነው ይላል። በነገራችን ላይ ይህንን ዘመን ስናይ የመጽናናትን ዘመን የሚጠባበቁ ብዙዎች ሲሆኑ ጽድቅን አጉድለው ሕጉን ሳይጠብቁ እግዚአብሔርን በመፍራት ሳይመላለሱ የተገለጠውን እውነት ሳያዩ ገና ይመጣልን ብለው በተስፋ እንደገና ሌላ ተስፋ የሚጠብቁ እስራኤላውያን ባሉበት ማለት ነው። በቤተ መቅደስ እያገለገሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም ሲወለድ አላየም። ኢየሱስ ክርስቶስ በሥጋ በተገለጠ ጊዜ ሰው በሆነ ጊዜ በቤተልሔም የተወለደውን ያዩት ሕፃኑን ከመልአኩ ጋር በሰማይ ካለው መንፈሳዊ ምስጋና ኅብረት ጋር የተገናኙት በሜዳ ያደሩ በተሰጣቸው ያላፈሩ
በእረኝነታቸው የኮሩ እግዚአብሔርን የሚፈሩ ሕፃናት እረኞችና መላእክት ነበሩ። ደግሞ በተነገራቸው ቃል መሰረት በተገለጠው ብርሃን ኮከብ እየተመሩ የጥበብ ሰዎች ናቸው። ታዲያ በዚያን ጊዜ በቤተ መቅደስ የነበሩ አገልጋዮች ብዙ ናቸው። ትንቢቱን የሚያውቁ ይመጣል፣ ይወርዳል፣ ይወለዳል የሚሉ ብዙዎች ናቸው። ከመጣ በኋላ ከተወለደ በኋላ እነሱ በፈለጉት ስፍራ ስላልሆነ አላገኙትም። የዚህ ሰው የዚህ ታሪክ ባለቤት ደግሞ አስቀድሞ ከክርስቶስ መወለድ በፊት ከክርስቶስ ልደት በፊት ለ300 ዓመተ ዓለም ከ5200 ዓመተ ዓለም በዛ አካባቢ የእግዚአብሔር ሥራ ይገለጽ ዘንድ ድንቅ የሆነው ምስጢሩ እሱ የገለጠው ቃል በዓለም ሁሉ እንዲበዛ እንዲሰፋ በተለየ በንጉሡ አድሮ ባስቀመጠው ሐሳብ ይህ ሰው ተገኝቷል። በብሉይ ኪዳን አዋቂ ከሆኑ ሰዎች መካከል አንዱ ስምዖን ነው። በእስራኤላውያን መካከል 70 ሊቃናት ከተባሉት አንዱ ነው ይሄ ሰው። ስለዚህ በዚያን ጊዜ እስራኤላውያን በግሪክ ቀኝ ግዛት ውስጥ ነበሩ። እጅግ በጣም የሰለጠኑ በጥበብም በእውቀት የታወቁ የተባሉ ግሪካውያን በጥሊኖስ የሚባል ንጉሥ ነበራቸው ይላል። ታዲያ ይህ ንጉሥ ሁሉንም ዓለም በአንድ ላይ ይገዛል። ያላደረገው ያልሰራው ነገር የለም። ስለዚህ አማካሪዎቹን ጠራና እኔ በዘመኔ ያልሰራሁት ነገር ምንድን ነው አለ። ሰው ክፋትም ሰርቶ እንደሰራ ነው የሚቆጠረው። መልካምም ነገር ባይሰራ ብዙ ዘመናትን ስለቆየ ብቻ እንደሰራ ልክ ነው። እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዝቻለሁ፣ ይሄ ስራ ከሆነ ማለት ነው። ስለዚህ በዘመኔ ያልሰራሁት ነገር ምንድን ነው? ለበጎ ቢሆን ጥሩ ነው፣ ግን መንፈስ ቅዱስ በዚህ ንጉሥ ላይ አድሮ ነበርና ለምን ቢባል የእግዚአብሔር ቃል በብዙ ቋንቋዎች እንዲተረጎም ፈቃዱ ስለሆነ ንጉሡ ደግሞ በሥራው ታበየ ምንድን ነው የምሠራው እያለ ይጨነቅ ነበርና ስለዚህ ክፉንም ማሰራት ይችላል። በጎ ሰዎች ብቻ አይደሉም መልካም የሚሰሩት፣ እግዚአብሔር መሳሪያ የሚያደርጋቸው ሰዎች ስላሉ። ስለዚህ አሁን ይህ ንጉሥ አማካሪዎቹ እንዳሉት ሁሉን ነገር አድርገሃል፣ ጥበብ ምድራዊ የተባለ ነገር የቀረ የለም። ግን በእስራኤላውያን በአይሁዳውያን መካከል 46 ታላላቅ የጥበብ የመንፈስ ቅዱስ ቃል መንፈሳዊነት ያላቸው የሥጋውንም የመንፈሱንም ጥበብ ሕይወትን የሚሰጥ መጻሕፍት አሉ። እነዛን በራስ ሀገር ቋንቋ ብታስተረጉም መልካም ነው አሉት። ግን እነዚህ አማካሪዎች ይህንን ቃል ሲነግሩት ነው እንዲህ አለ፣ በእኔ ዘመን የማይሆን ነገር የለም አለ። ስለዚህ ይህንን ነገር አደርጋለሁ አለ። መጻሕፍቶችንም እንዲያመጡ አደርጋለሁ፣ የሚተረጉሙትንም 70 ሊቃናትንም አመጣለሁ፣ ሊቃውንቱንም መጻሕፍቱንም አምጡ አላቸው። የጊዜው ሰው መቼም ስልጣን ያለው ሰው የማያደርገው ነገር የለም። የማይገባውን ነገር ሁሉ እስከ መንካት ድረስ ድፍረት አላቸው። እግዚአብሔር እንዳስቀመጣቸው እንኳን ይዘነጋሉ። ቅዱሱን የእግዚአብሔርን ቃል ሕያው የሆነውን ብዙ ነቢያት እነ ሙሴ አስቀድሞ ከእግዚአብሔር ጋር ተገናኝተው ያገኙትን እነሱና እግዚአብሔር የሚገናኙበትን ይህንን መጽሐፍ ይህ ሰው ከተማው ቃል የተነሳ አምጡ አለ ይላል። ግን በውስጡ የእግዚአብሔር ሐሳብ ነበረበትና ፈሪም ናቸው። የግድ ነው። ሰው በቀኝ ግዛት ውስጥ ካለ አቋም የለውም። ፈሪ ነው የሚሆን። ሞራል የለውም፣ ስብዕና የለውም፣ ክብር የለውም። በነገራችን ላይ በኃጢአት ውስጥ የሚኖር ሰው ጸባይ ነው። በእግዚአብሔር ፊት ክብር የለንም። ኃጢአት ስንሰራ እንፈራለን። ያዩን የተናገሩብን ይመስለናል። ሰዎችን መጠጋት እናፍራለን። ስለዚህ በዚያን ጊዜ አሁን ይሄ ሰው ይሄንን አደረገ። ከ72ቱ ሊቃናት መካከል አንዱ ስምዖን አረጋዊ ነበር ይላል። ይሄ ሰው
እምቢ ማለት አይችልም። ሽማግሌም ቢሆን ብዙም አዋቂም ቢሆን የተሻለ ሰውም ቢሆን ንጉሥ አዟልና መጡ ይላል። ከመጡ በኋላ ለዚህ ሰው የደረሰው መጽሐፍ ደረቅ ሐዲስ ኪዳን ይባላል። የክርስቶስን መምጣት በእጅጉ አብዝቶ የሚናገር ትንቢተ ኢሳይያስ የድንግልን በድንግልና መውለድ፣ ክርስቶስ በድንግልና መወለድ፣ የመሲሁን መምጣት፣ የመሲሁን አሟሟት ሁሉንም ነገር አምልቶ በትንቢት የሚያሳይ ገና ከመሆኑ በፊት የሚያስረዳው የኢሳይያስ መጽሐፍ ደረሰው ይላል። ታዲያ በዚህ ጊዜ ይህ ሰው ምዕራፍ 7 ላይ ደረሰና አንድ ሐሳብ ትልቅ በሕይወታችን ውስጥ ትልቅ ትርጉም ያለውን ምስጢር አየና እንዳይተረጉም እንዳይናገር ደግሞ ፈራና ብዙ ጭንቀት ያዘው ይላል። አስቡ፣ ሰው እንኳን ቅዱሱን መጽሐፍ በመንፈስ ቅዱስ ተቃኝተው ከእግዚአብሔር ጋር ኖረው በጾምና በጸሎት በሲና ተራራ ሙሴ ደግሞም ነቢያቱ በተገለጠላቸው ቅዱስ ስፍራ እግዚአብሔር የገለጠላቸው ይህንን ቃል ይሄ ሰው አገኘውና ይሄ ንጉሥ አሕዛባዊ ነው። እንኳን በዚህ በአሕዛብ ምድር ሆኜ በኢየሩሳሌም እንኳን በአገሬ ይህንን ነገር መጽሐፉ እንዳለ ባስቀምጥ የለም ዝቅ ብሎ ባቴን ከፍ ብሎ አንገቴን ይቆርጠኛል። ስለዚህ ምን ማድረግ አለብኝ? ድንግል ትጸንስ ወትወልድ ወልደ የሚለውን ይህንን ቃል እንድትልለፈው አለ። በጣም ይገርማል። የእግዚአብሔርን ትልቁን የማዳን ሥራ የሚሰራበትን ነቢያት ከመወለዱ በፊት በጽድቅ የተናገሩትን ቃል እንዴት ብዬ ጽፋለሁ በዚህ ንጉሥ ፊት አለ። አይገርምም? ብዙ ሰዎች እኮ በአሕዛብ ፊት ስለ ድንግል ማርያም በድንግልና ስለተወለደው ልጇ መናገርን የምናፍር ዛሬም አለን። በሚገርም ሁኔታ ይሄ ንጉሥ እውቀቱን ተጠቅሞ የተገለጠውን እውነት መጻፍ አቃተው። በዚህ ዘመን እውነትን በእውነት የሚያስቀምጡ መሪዎች፣ እውነትን በእውነት የሚያስተምሩ መምህራኖች፣ ስለ እውነት በፍርድ ቤት የሚቆሙ መስካሪዎች እግዚአብሔር ያስፈልጉታል። በጣም ከባድ ዘመን ስለሆነ ታዲያ በዚያን ጊዜ አሁን ይሄ ሰው በማይሆን ትርጉም ማስቀመጥ ፈለገ። በቃ አማራጩ ይሄ ሆነ። ለምን ሌላ ትርጉም አልሰጠውም? ትውልዱ የሚሞትበት ቃል ይሄ ነው። በዘመኑ ሌላ ትርጉም ከተቀደሰችው ኦርቶዶክሳዊት ተዋሕዶ ስርዓት፣ አምልኮ፣ ቀኖና፣ ሕግ፣ ዶግማ ውጭ ማለት ክርስቲያኖች ተማርከው ስታዩ ምርኮኞች፣ ምንም ተስፋ የሌለው ፈሮች ይሆናሉ። ስለዚህ ድንግል የሚለው ምን አለ? ወለት አለ ሴት ትጸንሳለች ብሎ አረመው። ክፉ ባሰበ ጊዜ አስበው እግዚአብሔር ያስቀመጠውን ቃል በራሳችን ስንተረጉም የመንፈስ ቅዱስን ፈቃድ ትእዛዛትን ስንጥስ መንፈስ ቅዱስ ከኛ ከተለየ መቀጠል አንችልም፣ መጻፍ አልችላለ ይላል። ይገርማል። አንቀላፋ ይላል። ይሄንን ቃል የድንግልን ስም የድንግልናዋን ዋጋ አጥፍቶ በድንግልና የሚወለደውን መሲህ አዳኝ ስም ቀይሮ በሕይወት ደግሞም የጀመረውን መቀጠል አልቻለም። አንቀላፋ ይላል። ይሄ ነው በትውልዱ ላይ ያውነ በጎ እንዳንሆን፣ ምስክር እንዳንሆን፣ ጽድቅን እንዳንገልጥ፣ ፍሬያችን እንዳይታይ፣ መልካም ነገርን ደብቀናል። እኛ ፍሬያችን በዓለም ሁሉ እንዳይበዛ ለፍሬ የሚያበቃንን በጎ ነገር እውቀትም የለንም። ያወቅነውንም መመስከር መናገር አንችልም። ስለዚህ አንቀላፋ ይላል። አንቀላፍቶ ብቻም አልቀረም። የእግዚአብሔር መልአክ እሱ ያበላሸውን እንደገና ድንግል በድንግል
ትጸንሳለች ብሎ ጻፈ ይላል። ክብር ምስጋና ለስመጣው የእግዚአብሔር መልአክ ቀድሞ የዚህ የሊቀ መላእክት የቅዱስ ዑራኤል አኗኗርን ስታይ ጥበብ መንፈሳዊ ሥጋዊ እጅግ በተወደደ አኗኗር በሞገስ በማስተዋል እንዲሄዱ የጥበብን የእውቀትን ጽዋ የሚያጠጣ መልአክ ስለ ነገረ ልደቱ ስለ ነገረ መገለጡን አስተርእዮን የሚያብራሩ ግሩማን መላእክትን ቅዱሳን መላእክትን ባይሰጠንማ እኛ እኮ ስህተታችን ብዙ ነበር። የእግዚአብሔር መልአክ አረመና አስተካክሎ ጽፎለት ሰውየው ተኝቷል። ዘመዶች በዚህ ዘመን የእግዚአብሔር መልአክ ባይቀድምልን ኖሮ ጉድለታችንን እየተከታተለ ባይሞላልን ኖሮ በልባችን የጻፍነውን የአመፅ የኃጢአት መዝገብ ባይሰርዘልን ባያጠፋልን ኖሮ ዛሬ ስንቶቻችን እኮ ተሳስተን ወድቀን ነበረ። የረዳን ማን ነው? እግዚአብሔር ነው። ክብር ምስጋና ለስመጣው ጊዜ እኛን ለማትረፍ መልአኩን ይልከዋል። አሁን የሰው የተነሳ ጊዜ ደግሞ ልክ የጻፈውን ሲያየው ሌላ የእግዚአብሔር መልአክ ጽፎበታል፣ አስተካክሎታል፣ አርሞታል። አልተሸነፈም። እንደገና ማጥፋት ስንት ጊዜ እናጠፋለን ወገኖች። አንዱን ኃጢአታችንን በካህናቱ በንስሐ ከጠፋልን በኋላ እንደገና አብዝተን በከባድ ቀለም የምንጽፍ ኃጢአትን ስንቶች ሁልጊዜ በማጥፋት ይህ ሰው አሁን ተነሳና እንደገና ያን ቀለም መፋቅ ጀመረ ይላል። ሌላ ወደፊት መተርጎም የሚገባውን አንደኛ ጊዜው፣ ሁለተኛ እግዚአብሔር እያስተማረው አያስተውልም። መልአኩ እያረመለት አይረዳም። የተደረገለትን እንኳን አያውቅም። ስለዚህ እንደገና ጠፋ ይላል። እንደገና አሁንም ድንግል ትጸንስ የሚለውን ወለት ብሎ አጠፋው ይላል። እንደገና መጻፍ አቃተው ተኛ ይላል። አቤት ይሄ ጥላት እንዴት ያስተኛል! በዘመኑ የኛ የሆኑ ነገሮች ሁሉ ከኛ እየወጡ ይሄ ፍቅር ከኛ እየጠፋ ያለባበስ ያነጋገር ቅድስና እየጎደለ እግዚአብሔርን መፍራት በጽድቅ መመላለስ እየጎደለ አሁንም ቢሆን እኛ ደግሞ ያልተመለስን ገና በመንገዱ ላይ መሄድ ያቃተን ብዙዎች ነው። ሁለተኛ ይሄ ሰው ማለት ሁለተኛ መልአኩ የጻፈውን አጠፋኝ። አይገርም? የሆነ አጠር ያለ ታሪክ ስታዩ እኮ ልክ በዚህ በሰዶምና በገሞራ ኃጢአት በዝቶ እግዚአብሔር ሰው ፈልጎ እንደው ለአብርሃም ተነጋግሮ 50 እያለ አብርሃም ፈልጎ አይደለም 50 የለም 45 40 30 እያለ ጠፋ። ከወዳጁ ከዘመዱ በቀር ከሎጥ በስተቀር ጻድቅ የለም በከተማ። ስለዚህ እግዚአብሔር መላእክቶቹ የሚደርስባቸውን በልባቸው ነገረው ጻፉላቸው። አልሰሙም። ሎጥ ያሉን ሰብስብ፣ ወገኖችን ሰብስብ፣ ያዝ፣ አምጣ፣ አለኝ የምትለውን ነገር ይዘህ ወደ ዞዓር ተራራ ውጣ፣ አምልጥ። እግዚአብሔር ምድሪቷን አይቷል፣ አዝኗል፣ ሞት ቀርቧል። ይሄንን ጊዜ ሁሉንም ቢጠይቅ ሰዎች እምቢ አሉ። የተጻፈባቸው ሞት ስለነበር እንዲህ አሉ። እሱም እንኳን ቢሆን ሚስቱ ትጎትተው ነበር። በመጨረሻ የእግዚአብሔር መልአክ እጆቻቸውን ይዞ ነው የሚለው። አይገርም? አንዳንድ ጊዜ እኮ እየተመራን እንደመጣን አናውቅም። እስቲ የትኛው ጻድቅ የትኛው ሰማዕት የትኛው እጅግ የምንወደው በእግዚአብሔር የከበረ ሰው በመላእክት ያልተመራ ማን ነው? ማን ነው? በመንገድህ ይመራ ዘንድ መልአኬን በፊትህ እልካለሁ ያለ ማን ነው? እስመ ለመላእክቲሁ ይእዝዞሙ በእንቲአከ፣ ስለ አንተ መላእክቱን ያዛቸዋል ተብለናል። መላእክት ያስፈልጉናል። ይህ ሰው አሁን እንደዛ አድርገው እንኳን ሚስቱን አላተረፈም የተባለው ነገር ሐሰት ነው ብላ ያልተጻፈላትን አነባለሁ ብላ በመንገድ ላይ የጨዋቱን አቀርታለች አለ። ልክ ስምዖንም እንዲህ ሆነ።
ሁለተኛ አጠፋ። አሁንም የእግዚአብሔር መልአክ አስተካከለ። እንዴት እግዚአብሔር ፍቅር ነው! አንድ ጊዜ አጥፍተን ቢጠላል አሁን እኮ በመቅደሱ መገኘት የለም ነበር። እግዚአብሔር ኃጢአታችንን ፍቅሩን ጽፎልን ነው እንጂ የመጣነው። አሁን እንደው ኃጢአታችን ተቆጥሮ ቢገለጥ ቢታይ አይደለም በእግዚአብሔር ፊት እንደው እርስ በርስ ከጓደኛ መካከል እኮ መገናኘት ይከብዳል። የእኛ ስራ በተለይ በዚህ ዘመን ማለት በተለይ ነገረ ማርያም፣ ነገረ ቅዱሳን፣ ነገረ ሰማዕታት የኢትዮጵያ ቤተ ክርስቲያን በዚህ ብቸኛ ስለሆነች ፈተናዋ መብዛቱ። ስለዚህ አሁን ያሰው በሁለተኛም ደረጃ ተኝቶ ሳለ የእግዚአብሔር መልአክ አሁንም እንደገና ድንግል በድንግልና ጸንሳ በድንግልና ትወልዳለች ብሎ ምስክርነትን ሰጠው ይላል። ክብር ምስጋና ለስሙ አጠራሩ። ይሄ ነገር ሰጠው በተቃራኒ በፊት እንኳን ዋጋ አስከፍሏል። በነገራችን ለዓለም ሁሉ የከበደ እንኳን ቢከብድ አዋቂ ነን ለሚሉ ለብሉይ ኪዳን አዋቂው ለስምዖን እንኳን ከብሮት ነበረ በአሕዛብ መካከል ማለት በክርስትናው እንዳንቀጥል ብዙ በዓይናችን የሚያስፈራሩ ነገሮች ቢኖሩ ከእኛ ጋር ያለ ማን አለ? የእግዚአብሔር መልአክ አለ፣ እግዚአብሔር አለ። ክብር ምስጋና ለስሙ አጠራሩ። በዚህ ጊዜ አሁንም ስምዖን ዓይኖቹን እያሸ ተነሳ። ሲነሳ የእግዚአብሔር መልአክ አስተካክሎታል። ሶስተኛ ጊዜ ይሄ ስራ ጠፋ። ድንግልን ከመጽሐፍ ላይ አነሳ። አልሆነም። በዚያን ጊዜ አሁንም በትዕግስት 3 ጊዜ ያጠፋውን ተኝቶ ሌላ ጻፈው። እንዴት ብሎ ይጽፋል? እውነትን እየደበቅ እንዴት ትርፋማ እንሆናለን? አንችልም። በዚያን ጊዜ አሁንም ሲነሳ ድንግል በድንግልና ጸንሳ በድንግልና እንደምትወልድ ስሙንም አማኑኤል እንደምትለው ተጽፎ አገኘ ይላል። በጣም ተጨነቀና በጣም አሰበና ምን ማድረግ አለብኝ እኔ ከምሞት ድጋሜ ማጥፋት አለብኝ ብሎ ሊያጠፋ ሲል የእግዚአብሔር መልአክ ተው አለው። ምን አለው? እስቲ ባንጋ ማጥፋትን ምን አለው? ተው። ዘመዶች ከእግዚአብሔር የሚያርቀንን ነገር እግዚአብሔርን የምንወድበትን ኃጢአት ልንሰራ ስንል ማን ተው ይበለን? ተው። አንተ ይሄ የምታጠፋው አንተ አሁን በዚህ ፊት ለፊት መናገር መጻፍ ያፈርክበትን መሲህ በድንግልና የምትወልደውን ድንግልን ሳታይ ይሄ ነገር ሳይፈጸም አንተ አትሞትም አለው። የሚገርመው እድሜ ተሰጥቶት እንዳይመስላችሁ ሸምግሏል። ይሄ ነገር ከሆነ እንግዲህ ከክርስቶስ ልደት በፊት በ300 ዓመት ብለንታና አስቡት። በአልጋ ተጣብቆ የክርስቶስን መምጣት ቀን የሚጠባበቅ ሰው ሆነ ይላል። የማይጽፍ የማይናገር ሰዎችን የማይረዳ ወጥቶ በመቅደስ የማያስተምር ምስክርነትን የማይሰጥ እንዲህ በማለቱ ምክንያት ግን ከአልጋው ላይ ተጣብቆ የክርስቶስን የመምጣት ቀን የሚጠብቅ ሆነ ይላል። በአንዳንድ ጊዜ አሁን የእግዚአብሔር መልአክ ለዘካርያስ ስለ ራሱ ሲነግረው ጸሎት ተሰምቶናል ሲለው እንዴት እንዲሆናል ባለ ጊዜ እስከሚሆን ድረስ ድዳ ትሆናለህ ያለው ቃል አይነት ማለት ነው። ካልጋው ተጣብቆ በቃ አጥንቱ ቀርቶ የክርስቶስን መምጣት ይናፍቅ ነበረ። ይገርማል። ይሄ ልክ በዘመናት ማለት ነው። በአልጋ ቁራኛ በዲያብሎስ እጅ ስር በባርነት በሞት በደዌ በኃጢአት በሽታ ተይዘን የክርስቶስን መምጣት የክርስቶስን የማዳን ቀን የመናፈቅ የመራብ የመጠማትን ዘመን ያሳየናል። በዚያን ጊዜ የክርስቶስን መምጣት ሰው መሆን ይሄ ሰው ማንም የሚነግረው የለም። በአልጋው ላይ ያለ ሰው ነው። እንኳንስ ተኝቶ ቆሞ እያገለገለ እንኳን የሚያከብር ጥቂት ነው። ዘመዶች አልሆነም። በመጨረሻ ሰዓት ጌታችን ተወልዶ የክርስቶስን የመወለድ ዜና መላእክት እረኞቹ ሰማይና ምድር እርቅ ወርዶ ስብሐት ለእግዚአብሔር በሰማያት ተብሎ ተዘምሮ ተራሮቹ ሌላ ሆነው ወንዞች ተቀይረው ወተት ማር ሆነው ያ ሁሉ ሲሆን ይህ ሰው የሚነግረው የለም። ካልጋው ላይ ነበረ። በመጨረሻ ልክ እንደ ብሉይ ኪዳን ስርዓት በእግዚአብሔር ፊት የሚቆሙበት ወንድ ልጅ በ40
ሴት ልጅ በሰማንያዋ አስቀድሞ ከነበረው ርኩሰት እንዲነጽ የእግዚአብሔር ቤተሰብ እንዲባል ሕጉን እንዲፈጽሙ 40 ቀን ሲሞላው እናቱ ድንግል ማርያም እሷን የሚንከባከባት አረጋዊው ጻድቁ ዮሴፍ ሕግን የሠራ አምላክ ራሱ ሕግን ፈጻሚ ነውና ወደ ቤተ መቅደሱ ይዘውት መጡ ይላል። ስምዖን ያኔ ባልጋው ላይ ነበር። የእግዚአብሔር መልአክ የሚገርመው ሄደና ስምዖን አለ፣ ካልጋህ ለመነሳት የተነገርከውን በዓይነት ለማየት ያሰብከውንና እጅግ ዓይኖች የናፈቁትን መድኃኒት ታይ ዘንድ መሲሁ በድንግልና የተወለደው በድንግልና የወለደችው ሁለቱም በቤተ መቅደስ መጥተውልሃል አሉት ይላል። ክብረ ምስጋና ለስሙ አጠራር ይሁን። የእግዚአብሔር መልአክ ያኔ ይህንን ቃል በሰማ ጊዜ ልክ እንደ 30 ዓመት ጎረምሳ ማለት ተጣብቆ የነበረው ሰው በአንድ ጊዜ ነው ብድግ ብሎ የቆመው። እየተንገደገደ በዛ ከአልጋው ላይ ለዘመናት ሲጠብቀው የነበረ ተጠብቆ የማይቀር ማን ብቻ ነው? ዘመኖች እስቲ ንገሩ። ይመጣል ብላችሁ በትክክል እመጣለሁ ብሎ የማይቀረው ማን ብቻ ነው? ኧረ በደንብ አመስግኑት። እግዚአብሔር ብቻ ነው። ሰው ጊዜ ይፈልጋል፣ ወቅት ይፈልጋል፣ ምቾት ይፈልጋል፣ የተመቻቸ ሰዓት ይፈልጋል። የእኛ አምላክ በሞትን ጊዜ በባርነት ሳለን አሳዝነነው በድለነው ሳለ እውነትን እንኳን መናገር መጻፍ አቅቶን በአሕዛብ ፊት ምስክር መሆን አቅቶን ተኝተን ባለ ሰዓት መጥቶ እንዲያዩ ይፈልጋል። አይገርም? መጣ እየተንገዳገደ ማን ነው? የቱ ነው? እስቲ ያሳዩኝ አላለም። ያውቀዋል። መጽሐፍ ነው እንዲያውቅ ያውቁታል እኮ ነው። እና አብርሃም እኮ በሐዲስ ኪዳን የሚሆነውን አስቀድሞ ያውቀዋል። አዳምም እኮ ያውቀዋል። መቼ ነው ተንሥኡ ለጸሎት የሚለኛል። ቀጥታ እየተንደረደረ ሄደና ሕፃኑን ከእናቱ ድንግል ከሆነችው ከእናቱ ከድንግል ማርያም እቅፍ አየውና ዘሎ ከሷ እየተቀበላል። አረጋዊ ነው፣ ሽማግሌ ነው፣ ለራሱ መቆም ይቀጠቅጣል፣ ይወድቅብኛል አላለች። መንፈስ ቅዱስ ተቀበለና አቀፈው ይላል፣ ሳመው፣ ባረከው፣ አመሰገነው ይላል። ክብርና ምስጋና ለስሙ አጠራር ይሁን። ታዲያ በዚያን ጊዜ አሁን ይሄ ሰው በጣም የሚገርም ንግግር ተናገረ። አሞን አመሰገነው። ጌታዬ ምስጋና ይገባሃል አለው፣ ዘመረለት። አሕዛብን ሕዝብን የሚፈልገው ለእኛም ክብራችን ለአሕዛብን ብርሃን ነፃ የምታወጣን አባታችን ጌታችን ጌታዬ እያለ እየዘመረ እሱ አቅፎት ሳለ ልክ የ30 ዓመት ጎረምሳ ሆኖ ታደሰ ይላል። እድሜውም ራሱ ይህንን አደረገለት። ክብር ምስጋና ለስሙ። ግን ይህ ሰው ሰውነቱን ሲያየው ሌላ ሆኗል። ይህንን ነገር በዚህ ኖሯል። ተመላለስ አገልግል አለው። አይ አልፈልግም አለ። የሚገርመው ይሄ አልፈልግም፣ ከዚህ በኋላ የፈለኩትን አይነት የፈለኩትን ዘመን ባገኝ እኔ ምን ላይ ነው ካንተ ሌላ? ዓይኖች ማዳንህን አይተዋል፣ በቂ ነዋል። ስጠብቀው የነበረውን ዓይኖች አይተዋል። ጆሮቼ የሰሙትን አባቶቼ የተናገሩትን ነገር አንተን አግኝቻለሁ። ልክ እንደው ሚስጥሩ ሐዋርያት ስለ ቅዱስ ቁርባን፣ ስለ መንፈሳዊ አገልግሎት ከእግዚአብሔር ጋር ስላለን ልጅነት የዘላለም ሕይወት በተናገረበት አንቀጽ ላይ እጅግ ከብሮት እንዴት ይሆናል? ሥጋውንስ እንዴት እንበላለን? ደሙንስ እንዴት እንጠጣለን? ይሄ በእውነት ይከብዳል። ስለዚህ እስቲ አብራራልን እንበለው ሳይሉ ሌሎች ስለዚህ ምስጢር ሲነገራቸው ወደኋላ ማለት ጀመሩና ሐዋርያቱ መንገድ ጀመሩ ይላል ዮሐንስ ወንጌል ምዕራፍ 6 ቁጥር 64። ታዲያ እናንተ ደግሞ እንደ ሌሎቹ ወዴት ልትሄዱ ነው አላቸው። በዚያን ጊዜ ቅዱስ ጴጥሮስ ሀበመኑና ሀሎ እንዘ ቃለ ሕይወት ዘለዓለም ንከ፣ ጌታ ሆይ ካንተ ወደ ማን ይሄዳል? ቆይ ሰው ከእግዚአብሔር ወደ ማን ይሄዳል? አንተ የዘላለም ሕይወት አለ። አንተ ሁሉን ነገር ማድረግ ትችላለህ።
እንደውም ይህ የተሰሮ ለገብርከ ባሪያህን አለ በሰላም አሰናብቶ በቃኝ። በዚህ በዓለሙ ላይ የሚታይ ነገር የለም። በቃኝ፣ አንተን በማየቴ ለእኔ በቂ ነው፣ ደስተኛ ነኝ። የነፍሴንም የሥጋዬንም የሁሉም ነገር የምትተረጉመው ሆነህ ኖረህ በቃል ብቻ ሳይሆን ሁሉን የምታደርገው አንተን አግኝቻለሁና ባሪያህን በሰላም አሰናብተዋለሁ ይላል። እንዲህ አይነት ሰው አይታችሁ ታውቃላችሁ? ይበቃኛል፣ በተሰጠው ማንነት ይበቃኛል፣ በዚህ ላገልግል፣ በዚህ ላትርፍ፣ በዚህ ላስተምር፣ በዚህ ልገለጥ፣ በዚህ ለድሆች ልስጥ የሚል ታውቃላችሁ? ገና መቼ እድሜ ቢሰጠው በቃኝ የማይል፣ ገንዘብ ቢሰጠው በቃኝ የማይል፣ ጥበብ ቢሰጠው በቃኝ የማይል፣ በዛ የማያፈራ የተሻለ ማንነት የሌለው፣ የተማረው ካልተማሩት አይለይ፣ ገንዘብ ያለ ገንዘብ ከሌለው አይለይ፣ ሁሉም አለ። ስምዖን ግን እንዲህ አላሳየንም። የእግዚአብሔር መልአክ አሳየው። ዓይኖቹ የሚደርሱበትን ልክ ጥግ አየ። ሌላ ነገር ማየትን አልፈልግም አለ። ባሪያህን ይእዜ የተሰሮ ለገብርከ። ዘመዶች ሀገራችን ሰላም እንድትሆን፣ ነገሮች ሁሉ ውብ እንዲሆኑ መድኃኒት የሆነውን ክርስቶስን እንይ፣ ወደ እሱ እንጩ፣ እሱን እንመን። ብዙ በእኛ ጉዳይ ላይ የእኛን ጉዳይ የሚያጠፉ በዝተዋል። እንጸልይ፣ በማስተዋል እንመላለስ። የእግዚአብሔር ሰላም ከሁላችን ጋር ይሁን። ይቆያል። እሺ፣ መምህራችንን ቃለ ሕይወት ያሰማልን። በሚገባ ለሁላችን የሚጣፍጥ አንደበታቸው